አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። የአረፋ ጾም የጾመው ማን ነው? ኑ እኔ ጋር እኔ ያስፈጥራችኋለሁ። እዚህ ጋር ሾርባ ሰርቻለሁ፣ እዚህ ጋር ፉል ሰርቻለሁ። እንደው ምን ያልሰራሁት ነገር አለ? ገና ስንት ነገር ይቀረኛል። እዚህ ጋር ደግሞ እንትን ልጠብስበት ነው፣ በጣጥስ ማለት ነው። ይሄንን ያዘጋጀሁት ልጠብስበት ነው። እዚህ ጋር ገሚያት አዘጋጅቻለሁ። ዋው ማሻአላ ፈውላ። እዚህ ጋር ገሚያት ጠብስ ነው። እዚህ ጋር ደግሞ ሰላጣ ልሰራ ነው። ባድንጃል እንዴት ነው ሰላጣ መስራት ብትሉኝ እንዳይሆን እናንተ አታፍሩም እኮ ትላላችሁ። እዚህ ጋር ደግሞ ሰላጣ ከተፍ ያለው ያው እዚህ ጋር እኔ የጨመርኩት እንትን ኩስበራ ምናምን በሰል አህደር ምናምን መጨመር ትችላላችሁ እና እኔ ግን እዚህ ጋር 3 ነገር ብቻ ነው የተጠቀምኩት። ኪያር፣ ፍልፍል እና ቲማቲም 3ቱን ናቸው የተጠቀምኩት። ምክንያቱም ይሄ ባድንጃን ልጨምርበት ነው ጠብሼ፣ ይሄ ድንቹን ጠብሼ ልጨምርበት ነው። ይሄ ባድንጃኑ ማለት ነው እንደ ድንቹ ነው የምከትፈው። እንደዚህኛው እንደ ድንቹ ከትፈውና እኩል እንዲመጣለኝ ማለት ነው፣ ከድንቹ እኩል እንዲመጣለኝ ማለት ነው። እና መጨረሻ ላይ እነዚህ ሁሉም ውህዶች ከጨረስን በኋላ እንትን እንጨምርበታለን። አብረን እንትን እንሰራዋለን። ጠብቁኝ፣ የትም እንዳትሄዱ። እና በተለይ ሰላጣው ማለት ነው በጣም በተለይ ውፍረት ለመቀነስ የምትፈልጉ ልጆች አሁን የማሳያችሁን ሰላጣ ብትጠቀሙት በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ፣ ታመሰግኑኛላችሁ። እና ገሚያቴን ልጠብስ ነው። ገሚያቴን ጨርሻለሁ እላችኋለሁ። አይበቃም እንዴ? ይበቃል። እሺ ገሚያታችን ጨርሰናል። እስቲ ሾርባዬንም ደግሞ ቤቷን ዘግታ እየጨፈረች ነው። ፉሉንም ደግሞ
ደግሞ ቤቱን ዘግቶ እየጨፈረ ነው። ማሻላ ሁሉም ነገር ደርሷል ማለት ነው። አሁን የቀረኝ ቪዛና ሰላጣ እና አሁን ወደ ሰላጣችን እንሄድ ማለት ነው። ባድንጃኑ እንደ ድንቹን ከትፌዋለሁ። አያችሁት? ከድንቹና ከባድንጃኑ እኩል ከትፌዋለሁ። በኋላ ጠብሼው ሁለቱንም ለየብቻ ነው የምጠብሰው። ከጠበስኩት በኋላ ነው እዚህ ላይ የምጨምረው ማለት ነው። ከዛ እዚህ ላይ ሁለቱን ከጨመርኩ በኋላ መጨረሻ ላይ እርጎ፣ ነጭ ሽንኩርት፣ ጣሂና እና ለበን ሾርት፣ የተፈጨ ፍልፍል እሱን አንድ ላይ አደባልቄ መጨረሻ ላይ ጨምረዋለሁ ማለት ነው። ቆይ አብረን እንሰራዋለን። የትም እንዳትሄዱ። ድንቹን ጨምረዋለሁ። ድንቹን ጠበስና በጣጥሱ እየደረሰ ነው። እንግዲህ ትንሽ ጠብቁኝ። ያው ሰላጣውን ትንሽ ላሳያችሁ ማለት ነው። በተለይ ውፍረት ለመቀነስ የምትፈልጉ ልጆች ይረዳቸዋል ማለት ነው። በጣም አሪፍ ነው። በጣጥሱ ደርሶልኛል። አሁን ባድንጃን እናደርጋለን ማለት ነው። ትንሽ ቀላል ባድንጃን ጨምር። ዘይቶች እንዳይቀርብኝ ዝጋ።
ይሄ በተለይ ማለት ነው ውፍረት ለመቀነስ የምትፈልጉ ልጆች ይሄንን ብትጠቀሙት በጣም አሪፍ ነው። ታመሰግኑኛላችሁ። ሴትዮ ሁሌም ይሄንን ነው የምትጠቀመው። አሁን እና በፊት ያላትን ሰውነት አሁን ያላት ሰውነት ነው የበፊቱን ሳየው ማለት ነው ምን ሆነች ነው ያስባላል። እና እንትን መጨረሻ ላይ አሳያችኋለሁ የሰላጣ ውህድ ሁሉንም ከጨረሳችሁ በኋላ ማለት ነው። ለበን ሾርትም ካለ እዛ ባድም ካላችሁ ከሁለት አንዱ ማለት ነው። እና ጣሂና፣ ነጭ ሽንኩርት፣ ዝንጅብል አንድ ላይ ትፈጩትና ፍልፍል አስወድ ይሄ የተፈጨው ደቃቁ ማለት ነው። እነዚያን አንድ ላይ ታዋህዱትና ትጨምሩበታላችሁ ላዩ ላይ ማለት ነው። እና አብረን እንሰራዋለን። ወዴትም እንዳትሄዱ እስከ መጨረሻ አብራችሁን ሆኑ።